እርዳታ ነው። ምን አባቴ ይሻለኛል እዚህ ሀገር እንደው በስንቱ ባላለው የሬዲዮ ጋዜጠኛ ነኝ። ጋዜጠኛው ተቀመጥ። እሺ ስራ በዝቶብኝ እኮ ሌላ ሀሳብ ውስጥ ሆኜ ነው። አይ ችግር የለም። ታዲያ እንዴት ነው? ስራ ጥሩ ነው? ስራስ ጥሩ ነው፣ ፈጣሪ ይመስገን። ያ እንደምንም እንንቀሳቀሳለን። ጥሩ ነው። ዳው ነው የሚያሳዝን። ተምሮ ለፍቶ ስራ አጥቶ ተቀምጦ ስታይ ልቤ ይነካል። እኔም እንደዛ ይሰማኛል ማለት ነው። እኛስ መቼም እንደምንም መስመር ይዘናል። ደግሞ መደጋገፍም አለብን። እውነት ነው። አንዳንዴ ደግሞ ተስፋ የሚያስቆርጥ ቢመስለንም ፈጣሪ አለ፣ ጥሎ አይጥለንም። ሀገር ቀላል እንዳትመስል። እውነት ነው። ያው እንግዲህ እኔ ማመጣጤ የእርሶን የህይወት ታሪክ ዶክመንተሪ ለመስራት ነው ሬዲዮ ላይ። ሚዲያዎች እኮ አስቸገራችሁ። እኔ ደግሞ ይሁን አልወድም። በሬዲዮ እኮ ነው አይታዩም ነው የግድ ነው ካላችሁ ወጣቱን የሚያበረታታ ሀገርን የሚያንጽ ታሪክ ካለኝ ባካፍል ምንም ነውር የለውም። የእርሶን ታሪክ ለመዘገብ በመታደሌ በእውነት በጣም ኩራት ይሰማኛል። ያው ከእርሶ ጋር ኢንተርቪው እናደርጋለን ጊዜ ወስደን፣ ከፈለጉም ጥያቄውን አስቀድሜ ሰጦታለሁ። ጥሩ። ሰራተኞችንም ኢንተርቪው ይሄ ሰራተኞቹ የምትለውን ብትወስ ማለት ሰው ማስቸገር ይሆናል። ክብደት ለመስጠት እኮ ነው ስራውን። ለየት ያለ ስራ ነው መስራት ያሰብኩት። የእርሶን ሐሳብ የሰራተኞቹን አንድ ላይ አቀናጅቼ ስሰራው ይመኑኝ ለትውልድ የሚተላለፍ ቆንጆ ስራ ነው የምንሰራው። ካልክ ጥሩ። በቃ ሰራተኞቹ ዛሬውኑ ኢንተርቪው ላይ ማን ነበር ስምህ? በስንቱ። ይኸውልህ ዛሬ ሰራተኞችን ላናግርና ፍቃዳቸውን ልጠይቅ። ነገ መተህ ኢንተርቪው ብታረጋቸውስ ይሻላል? አዎ ይሻላል። ጥሩ በቃ ጥሩ። እሺ ቆይ እስቲ ኖ እኔ እንዲህ አይነት ነገር ገና ስራው ሳይሰራ እኔ እንዲህ አይነት ነገር አልቀበልም። በጎ ስራዎች የሰራሁባቸው ማስረጃዎች ናቸው ለዝግጅቱ። ደግሞ እኮ እንትን መስሎኝ